ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስኪ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበት መንገድ እስቲ ጠቁሙ። ከምንም አታገናኙት፣ ግን መውጣት ፈልጌ ነው። እንዴት ነው ከሀገር የወጣችሁት? ማለት እስቲ ዝም ያለ ኑሮ የኖራችሁት እንዴት ነው? ያው ቢላይ ነው ቢል ምናምን እንደሚያሳድ ኑሮ በሀገር እንደምናፍቅ እሱን እርሱት። አሁን ከረንትሊ የተሰማኝ ነገር ምንድነው ታውቃላችሁ? እንዴት ነው የወጣችሁት? እስቲ መንገዱን ንገሩ። ይገርማል። ይድነቃቸው ቃሲም ዛሬ የለቀቀውን ቪዲዮ አይታችሁታል? በማርያም ወደ ውጭ ሀገር እንዴት ብላችሁ ነው የወጣችሁት? በህጋዊ መንገድ ሳልንገላታ መሄድ እፈልጋለሁና ንገሩኝ እያለ ነውና ይሄንን አይነት ቪዲዮ የሰራው ደግሞ አብዛኛው የኢትዮጵያ ህዝብ ሾርት ሚሞሪ ስለሆነ ዛሬ ላይ የሚነገረውን ነገር እንጂ የሚሰማው ትላንት እነዚህ ሰዎች ምን ሲሉ ነበረ ብሎ የሚያስተውል አካል የለምና ከዚህ ቪዲዮ ጋር በተያያዘ የምነግራችሁ ነገር አለ። መጀመሪያ ምን ብሎ ነበር የሚለውን ግን እቺን ቪዲዮ በተወሰነ መንገድ እንመልከት። ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስቲ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበት መንገድ እስቲ ጠቁሙ። ከምንም አታገናኙት፣ ግን መውጣት ፈልጌ ነው። እንዴት ነው ከሀገር የወጣችሁት? ማለት እስቲ ዝም ያለ ኑሮ የኖራችሁት እንዴት ነው? ያው ቢላይ ነው ቢል ምናምን እንደሚያሳድ ኑሮ በሀገር እንደምናፍቅ እሱን እርሱት። አሁን ከረንትሊ የተሰማኝ ነገር ምንድነው ታውቃላችሁ? እንዴት ነው የወጣችሁት? እስቲ መንገዱን ንገሩ በማርያም። ለራሱ ሲሆን ወደ ውጭ ሀገር እንዴት እንደሚወጣ አያውቅም፣ ግራ ገብቶታል። ሌሎችን ግን ለማስበላት ሲሆን ገንዘብ ሲከፈለው ግን ምን ብሎ ማስታወቂያ ሲሰራ እንደነበር ደግሞ እስኪ ይህንን ቪዲዮ ተመልከቱ። በነገራችሁ ላይ ያለ ምንም ግልት ህጋዊ ዶክመንት አስይዘው እዚሁ በዱቤ የሚልኩ አንድ ድርጅት አስተዋውቃል። የጉዞ አማካሪ የግል ድርጅት ናት። 80% የዱቤ አገልግሎትን አመቻችቶታል። ሃንጋሪ፣ ኦስትሪያ፣ ፊንላንድ ወዴት መሄድ ይፈልጋል? የሚፈልጉትን ሀገር በትክክለኛ የሥራ ዕድል አመቻችቶ ያውም በጥሩ ክፍያ 80% ዱቤ አዘጋጅተው ኑ ይላል። በተጨማሪም ከባንክ ጋር ነፃ ብድር የሚፈልጉ ካሉ ውል አዘጋጅተው ይጠብቋቸዋል። እጅግ በጣም ለየት የሚያደርገው ደግሞ በ45 ቀን ውስጥ ቪዛው እጃችሁ ላይ መድረሱ ብቻ ነው። በተጨማሪም አከፋፈሉ እጅግ በጣም ቀላል ነው። 80% የብድር አገልግሎት ስናመቻች 20%ን ደግሞ ለሚከፍሉት ቼክ ዋስትና እንሰጣለን። 100% የተረጋገጡ ህጋዊ ጉዞዎችን እኛ ጋር ያገኛሉ። ይጎብኙን ይላል። እድሎን ይጠቀሙ። እዚህ ጋር ግን ወደ ተለያዩ ሀገራት መሄድ ለሚፈልጉ ሰዎች እንዴት መሄድ እንደሚችሉ ማስታወቂያ እየሰራ ነበር። አያችሁ፣ እንደነዚህ ያሉ ሰዎች ገንዘብ ሲከፈላቸው ገንዘባቸውን እንጂ የሚያዩት ስለዛኛው ሰው ህይወት ምንም አያገባቸውም። እሱ በሰራው ማስታወቂያ ግን የስንት ሰውን ህይወት አበላሽቷል፣ የስንት ወጣትን ተስፋ አጨልሟል። ከዚህ በፊት ሁሉም ሰው የዘራውን ነው የሚያጭደው የሚባለው ለዚህ ነው። አየህ፣ ልክ ዛሬ ላይ እሱ ሲጨንቀው እንዴት ነው ወደ ውጭ ሀገር መውጣት የሚቻለው ብሎ ደግሞ ሰው ይጠይቃልና ላንተም ሆነ ለመሰሎች መናገር የምፈልገው ነገር ቢኖር ሁሉም ሰው አንድ አይነት እንዳይመስላችሁ። በእናንተ አስተሳሰብ የኢትዮጵያ ህዝብ ሾርት ሚሞሪ ነው። ዛሬ ያወራ ነው ነገ ይረሳዋል ብላችሁ እዚህ መጣችሁ ህዝቡ ላይ የምትቀራረጹት ነገር አለና በነገራችን ላይ ይሄ ልጅ አሁን ያሰማችሁን አይነት ማስታወቂያ ሲሰራ አንድ ማስታወቂያ ብቻ አይደለም የሰራው፣ ሌላም ደግሞ ወደ ዱባይ መሄድ የምትፈልጉ ብሎ እንዲም ብሎ ተናግሮ ነበር። ያው እኔ ሁልጊዜም ሳወራ በመረጃና በማስረጃ ስለሆነ ይሄንን ቪዲዮ እስኪ ትንሽ ተመልከቱት። 1 ሚሊዮን ኢትዮጵያውያንን በዱባይ ስራ የማስቀጠር ዓላማ አለው። አሁን የሥራ ልምድና የትምህርት ማስረጃ ሳያስፈልግ ትኬትና ቪዛን ትሚችላችሁ ደግሞ ድርጅቱ ነው። ይህንን ያሳወቀው ኢቲጆ ሰማችሁ አይደለ? እነሱ ሌላ ሰው ወደ ውጭ ሀገር እንዴት እንደሚሄድ ይጠቁማሉ። ለራሳቸው ግን እንዴት ከሀገር እንደሚወጡ ግራ ገብቷቸዋልና አንድ የሚባል አባባል አለ፣ ጠንቋይ ለራሱ አያውቅም እንደሚሉትና በዚህ አጋጣሚ የኢትዮጵያ ህዝብ እንድታቆም ፈልገው ነው። ቃሲም እስኪቸገር ድረስ እዚህ አካባቢ ሞልታችሁት የነበራችሁ ወደ ውጪ ሀገር ልካለን የምትሉ ድርጅት ነን ባዮች የት ጠፋችሁ? የት ሄዳችሁ? ይድነቅ ቃሲም እንኳን ይቸገር እንዴት ወደ ውጭ ሀገር እንደሚካሄድ በማርያም ብሎ ይለምን። የት ሄዳችሁ ነው? ካናዳ ልካለን ስትሉ የነበራችሁ ኖርዌይ፣ ጀርመን፣ አሜሪካ፣ አውስትራሊያ፣ አረብ ሀገራት የት ሄዳችሁ?
ጥፍት ያላችሁት እዚህ አካባቢ እርዳታ እንሰጣለን ሀብታም ነን አይሁን ስትሉ የነበራችሁ ሰዎች የት ነው ጥፍት ያላችሁት? የላችሁም እኮ ወዴት ሄዳችሁ ነው? ሪል ስቴት እንገነባለን በማይተገበር ሞጁ 80,500 ብር ተሰጥቶ ምን አይነት ሪል ስቴት ገንብተው እንደሚሰጡ እግዚአብሔር ይወቅ። በድፍረት መጥተው የተለያዩ አርቲስቶችን ተጠቅመው ይሄን ሰፈር አጣበውት ነበር። የሉም እኮ አሁን የት ነው የሄዱት? ስም ጠቅሰን ማውራት እንችላለን። በዚህ አስፈላጊ ከሆነ ለቤተ ክርስቲያን ገቢ እናሰባስባለን የምትሉ ከራሷ ከቤተ ክርስቲያን ወጣችሁ ከቤተ ክርስቲያን ላይ ኮሚሽን ስትነፉ የነበራችሁ ሰዎች የት ሄዳችሁ ነው? የት ነው ጥፍት ያላችሁት? መኪና እናስመጣለን ግማሽ ከፍላችሁ ግማሽ በዱቤ ስትሉ የነበራችሁ ሰዎች ስትሉ የነበራችሁ ድርጅት ነን ባዮች የት ናችሁ? ጠፋችሁ እኮ የሰፈር እውነት ለመናገር በየሴክተሩ ያሉት እንኳን አይደለም እነዚህ ኦንላይን ቢዝነስ እናካሂዳለን የሚሉትም የድርሻቸውን ወስደው እየሄዱ ነው። እነ ሰክሰስ ሄደዋል። ከዛ ፊትም ሄዱ ነበሩ። አሁን ደግሞ እነ ዩኒቨርሳል ሚውዚክ ግሩፕ የሚባለው እሱም ሰሞኑን ይጠፋል። ግን ሌላዎቹ መመለሳቸው እኔ በጣም ማዝነው በእውነት የሚሰሩ ቢመጡስ፣ ሪል ስቴት ገንብተው በእውነት የሚያስረክቡ ቢመጡስ፣ መኪና ግማሹን በዱቤ ግማሹን በእንትን በርካሽ ዋጋ ሊሰጡ የተዘጋጁ እውነተኛ ካምፓኒዎች ቢመጡስ። ሁሉም ቤተክርስቲያን በእርግጥ እርዳታ ያስፈልገው አሁን ላይ እርዳታ የሚያስፈልጋቸው አብያተ ክርስቲያናት እርዱን ቢሉስ ዛሬ ይሄ ነገር ይሄ እስካም ማን እንደጎዳ ይሉት። እውነተኛ ነጋዴዎችን አዝናለሁ። እውነት ለመናገር እዚህ አካባቢ በተፈጠረን በጣም ጥቂት ሰዎች በተለይ እኔ ኃላፊነቱን ወስጄ ስም ጠቅሼ ይህን ያህል ማባረር ከቻልን መንግስት ትንሽ ቢንቀሳቀስ ምን ያህል ሌባን ማስወጣት እንደሚቻል ታውቃላችሁ? ጠንካራ ህግ ቢወጣ ሌባን የስቅላት ድረስ የሚቀጣ ህግ ቢወጣ ሲሪየስሊ ቢኬድበት ሀገራችን ከሌቦች ጽድት ትል ነበር። ሀገራችን ከሌቦች ጸዳች ማለት በየቦታው ማማረሮች እውነቴን ነው የምላችሁ ይቀንሳል። አሁንም እንደዚህ መኪና ምናምን የሚሉ ሰዎች መመለሳቸው እንጃ። ከተመለሱ ግን አሁንም እዚሁ ሰፈር ነው ያለነው እና የትም አንሄድም። በንቃት እንጠብቃችኋለን እንላችኋለን። በዚህ አጋጣሚ ግን መንግስትዬ ሆይ ተንቀሳቀስ። በየቢሮዎችህ አስፈጻሚው አካል አለብር አለጉቦ አልንቀሳቀስም እያለ ነው። ተንቀሳቀስ፣ ጠንካራ ያለ ህግ አውጣ፣ አስፈጽም። ያን ጊዜ ሀገራችን ከስቅላት ትድናለች። ይርነቃሲ ምንድነው የሆነው? ምንድነው የተፈጠረው? ጋይስ ታዲያ በትላንትናው ዕለት የሰራው ቪዲዮ እጅግ በጣም ብዙ ቅሬታንና ቁጣን የቀሰቀሰ ሲሆን ነገሩ እንዲህ ነው። በትላንትናው ዕለት ሀገር ውስጥ በጣም እንደመረረው ከሀገር ውጪ መውጣት እንደሚፈልግና ሲወጣ ደግሞ ታማኝና ቀልጣፋ የሆኑ ኤጀንሲዎችን እንደሚፈልግ የተናገረ ሲሆን አክሎም እንግዲህ ወደ ውጭ ሀገር የወጡ ሰዎች በምን አይነት መንገድ እንደወጡና ትክክለኛና ሐቀኛ የሆኑ ኮንሰልታንሲዎችን እንዲጠቁሙት በተከፋ መንፈስ በትህትና የጠየቀ ሲሆን ታዲያ ይህ ነው ቅሬታ ያስነሳው። ይርነቃሲን ከዚህ ቀደም እንደሚታወሰው እንግዲህ ለኤጀንሲዎች ወይንም ደግሞ ለኮንሰልታንሲዎች እንደዚህ አይነት ማስታወቂያ ሰርቶ ነበር። ነገራችሁ ላይ ያለ ምንም ግልት ህጋዊ ዶክመንት አስይዘው እዚሁ በዱቤ የሚልኩ አንድ ድርጅት አስተዋውቃል። የጉዞ አማካሪ የግል ድርጅት ናቸው። 80% የዱቤ አገልግሎትን አመቻችቶልናል። ሃንጋሪ፣ ኦስትሪያ፣ ፊንላንድ ወዴት መሄድ ይፈልጋል? የሚፈልጉትን ሀገር በትክክለኛ የሥራ ዕድል አመቻችቶ ያውም በጥሩ ክፍያ 80% ዱቤ አዘጋጅተው ኑ ይላል። በተጨማሪም ከባንክ ጋር ነፃ ብድር የሚፈልጉ ካሉ ውል አዘጋጅተው ይጠብቋቸዋል። እጅግ በጣም ለየት የሚያደርገው ደግሞ በ45 ቀን ውስጥ ቪዛው እጃችሁ ላይ መድረሱ ብቻ ነው። በተጨማሪም አከፋፈሉ እጅግ በጣም ቀላል ነው። 80% የብድር አገልግሎት ስናመቻች 20%ን ደግሞ ለሚከፍሉት ቼክ ዋስትና እንሰጣለን። 100% የተረጋገጡ ህጋዊ ጉዞዎችን እኛ ጋር ያገኛሉ። ይጎብኙን ይላል። እድሎን ይጠቀሙ።
ታዲያ ብዙ ሰዎች በዚህ ሰዓት እሱን አምነው እነዚህ ጋርም መሰሎቻቸው ጋርም ሄደው ብዙዎች ገንዘባቸውን እንደተጭበረበሩ የገለጹ ሲሆን ለራሱ ልክ እንዳልሆነ እያወቀ ለገንዘብ ብሎ ማስታወቂያ በመስራት ብዙዎች እሱን በማመን በኮንሰልታንሲዎች እንግዲህ ገንዘባቸው ተጭበርብሯል ወይንም ደግሞ ተበልቷል እያሉ እንግዲህ ብዙዎች ቅሬታቸውን እያቀረቡ ነው የሚገኙት። እኔ በግሌ ይድነቅ ቃሲምን እጅግ በጣም ነው የምወደውና የማደንቀው። እዚህ ነገር እንግዲህ መልስ ይሰጠናል ብዬ አስባለሁ። ይህን ቪዲዮ የሰራሁት በጣም ብዙ የተጭበረበሩ ሰዎችን እንደሚያቅሰውና የነገሩ ዳፋ እኔ ጋርም እንደደረሰ ሰው ነው። አብዛኞቻችሁ እንግዲህ የዚህ ነገር ተጠቂ ናችሁ ብዬ አስባለሁ። ምን ትላላችሁ? ሐሳባችሁን በኮሜንት ሳጥን ላይ አስቀምጡልኝ። በሌሎች ቪዲዮዎች መልሳለሁ። ፎሎ ማድረግ እንዳትረሱ። መልካም ቆይታ